እሺ ቤተሰቦቻችን አሁን ያላችሁ ቦታ ደርሰናል። ይሄንን ይመስላል። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? አለሆነ እግዚአብሔር ይመስገን። ዛሬ እንግዲህ ገጠር ምን ይመስላል እንዴት ነው የሚለው ልናሳያችሁ ለናንተ ብሎግ ልንሰራላችሁ ከቤታ ወጣ ብለን ይሄንን በሚመስል አካባቢ ላይ እንገኛለን። አሁን ገና አልደረሰም ቁጭ የምንልበት ቦታ ጋር ግን እስኪ አካባቢውን ገጠር ምን ይመስላል እንዴት ያምራል የሚለው ላሳያችሁ ነው። እዩ እንግዲህ ይሄን ይመስላል ገጠር በጣም ነው የሚያምረው። በነገራችን ላይ እውነት አየሩ ምናምን ብቻ እንዴት ብዬ ልግለጽላችሁ እንዴት ላሳያችሁ በጣም ነው የሚያምረው። ያው አዲስ አበባ ይቺ ብትሆን ኖሮ ብዬ ነው ያልኩት። ምክንያቱም አየሩ ለልጆች ተስማሚ ነው፣ ለጤናችሁ በሽታ የለ አያማችሁ። በጣም ነው ደስ የሚለው። ግን ያው ገጠር ነው ምንም ቢሆን እና አሁን በቃ ነው እና ይሄን ይመስላል። አሁን ልንሄድ ነው። የት ስንደርስ ቁጭ ብለን ትንቀርጽ እናሳያችኋለን። ገጠር በጣም ደስ ይላል። በነገራችን ላይ ነፃነት አለው። በቃ ደስ ይላል። አየሩ መንፈሱ በጣም ነው ደስ የሚለው እና ለእናንተ አሪፍ ቪዲዮ ዛሬ እንኳን ሁሌ በቃ ሀዘኔ ሁሌ ለእሱዬም ብቻ ነው እንዴ ለቤተሰቦች የማሳያቸው አንዳንድም ጥሩ መንፈስ ላሳያቸው በሚለው ምሳችንንም ይዘናል። ሁለቱንም ልጆቼ ይዣለሁኝ። ምክንያቱም ጓደኛዬ አንዷን ስላዘረቻት ነው። ምሳ አብረን እንበላለን። አሁን ምሳ አብረን ነው የምንበላው ከቤተሰቦቼ ጋር። በምሳ የምንበላበት ቦታ ጋር ትንደርስ ደግሞ እንቀርጽላችኋለን። አሁን እየሄድን ነው ወደዛ። መንገዱ ትንሽ ያደክማል ጉራንጉር ነገር ስለሆነ ግን አየሩ ምናምን ደስ ይላል። በጣም ነው ደስ የሚለው። ይሄው ምሳችን ውሃችን ትላላችሁና አብረን እንበላለን። የትም እንዳትሄዱ። አልደከመሽም? በጣም ነው ደከመኝ። ያስፈራ አትጠይቁኝ ደግሞ ገደሉ እንዳትወድቂ ደግሞ እና የኔ መሰለ ብሎግ እንሰራላችኋለን። እሺ ቤተሰቦቻችን አሁን ያላችሁ ቦታ ደርሰናል። እንግዲህ በጣም መንፈሳችሁን የሚያድስ አሪፍ የሆነ አየር ስላለ ፈርሸን ልጆቼን አውርጄ ምሳ እየበላን እንደናንተ አሪፍ ነገር የምናሳያችሁ ይሆናል። አንዳንድ ሰሞን ደግሞ ምንነግራችሁ ይሆናል። ንፋስ አለ ግን አየሩ አትጠይቁኝ ደስ ይል። አብረን እንፈርሽ። በጣም ነው ደስ የሚለው። እግዚአብሔር ነው የምላችሁ። ገጠር አንዳንድ ጊዜ ይሄ ነገሩ በጣም ደስ ይለኛል። ያው ሁሉን ነገር ባታገኙበትም በጣም ደስ ይላል። አሁን እዚህ ላይ ቁጭ ብለን ነው እንግዲህ አንኮበር ምን ገጠር ምን ይመስላል የሚለውን የምናሳያችሁ። ቪው እንግዲህ ይሄን ይመስላል። ሲያምር ግን በጣም ነው የሚያምረው። ዋው እናም ቤተሰቦቼ ይሄን ይመስላል ገጠር። በጣም ነው ደስ የሚለው። አይምሯችሁ ይታደሳል። ሰው መልካም ነው። የገጠር ሰው እግዚአብሔር ነው የምላችሁ። ያለውን ያበላል፣ ያለውን ያጠጣል። ምንም አይነት ክፋት የለውም እና በፈለጋችሁት መንገድ በፈለጋችሁት ቦታ ብትሄዱ ምንም አይነት ፍራቻ የለባችሁም። አየሩ ደግሞ ይሄን ይመስላል። አዝመራ በልግ ምናምን በልጓል ዘንድሮ። ጤፍ ይወደዳል ብላችሁ እንዳታስቡ። ገበሬዎቹ እግዚአብሔር ይመስገን አብርገዋል ማለት ነው። ስለዚህ ይሄን ይመስላል የዛሬ ውሏችን። አሁን ምሳችንን እንበላለን። ምሳችንን ተበላን በኋላ ደግሞ ዞር ዞር እያል የምናሳያችሁ ይሆናል። አብራችሁን ቆዩ፣ የትም እንዳትሄዱ። እስቲ ምሳችንን አልበላንም ርቦናልና ነው አብረን እንብላ። ልጄንም ላወርደው ሊጭልም ነው እንግዲህ ልጄን አውርጂና ቁጭ እንበላ አብረን። እሺ አይ ቤተሰብ አወቃችኋት እቺ የፍራንኳ በነገራችን ላይ የኔ ቤተሰቦች ምን ያክል እንደምትወዱኝ በዛ አጋጣሚ አሳይታችሁኛልና ያው ብጭሊ ባረገችኝም ፍራንክ ብዙም አላዘንኩባትም። ያው ፍራንክ ነው በሚለው አረቀስ ማማ ብነሽ እንዳታስነሽ ናይ በቃ ሃይላችሁ ሃይ ቤተሰብ ሃይ ደህና ናችሁ? ሃይ በላችሁ። ሃይ ቤተሰቦች እንግዲህ እንደዚህ ደስ የሚል ቦታ ፈርሸን ዛሬ ማንም ሰው ታይኖር እኔና ብጭሊ አይምሯችንን እያደስን ነው። ገጠር ይሄን ይመስላል። ኑ ጎብኙ። እንደገና
ደግሞ እንደዚህ ደስ በሚል ቦታ ነው ዛሬ የማሳያችሁ ለውድ ቤተሰቦቼ። አቤት ፌስታልም አልፈታም ማለት እንደራበን አውቁት። በቃ ስቶፕ በቃ እንዴት እናደርገው? በጣም በዛ ወረደ ስንበላ ይችን የምትመስል ሽሮ ይዘንላችኋልና ኑ ሽሮአችንን ቅመሱ። ያው ቢጭል ያዛን ይዘሻታል እኮ አራስ መሆኔን ረሳሽ እንዴ? እቺ እኮ ለኔ የምትቋጠር ነች። ለነገሩ ይበቃራል። እኔ ብዙም አንበላም፣ ምክንያቱም ትንሽ መብላት ይበቃል ብለን እርዋታል መሰለኝ ሲሸጣል። ቤተሰቦቻችን እንግዲህ ዛሬ ይሄንን ይመስል ነበር ውሏችን። አሁን እዚህ ጋር ጨርሰናል እንትናችንን እቃችን አስተካክለን ወደ ቤት ልንሄድ ነው እና ይሄንን ይመስላል እላችኋለሁ በዛሬው ውሏችን። ልብሳችንን ምናምን ይዘን ነው የመጣነው። ስለዚህ አሁን ጫማዬን ለባብሼ መሄድ ብቻ ነው። እናም አንዳንድ ጊዜ እንደዚህ ወጣ ብላችሁ አይምሯችሁን ትታድሱት በጣም ደስ ይላል። አሁን ጉዞ ወደ ቤታችን አዳዲስ ነገር እያሳየናችሁ ጉዞ ወደ ቤታችን። ጥላም አልያዝንም፣ ምክንያቱም አሪፍ ስለሆነ አየሩ ብለን ነው። የረሳነው ነገር የለም። ፌስታል ይዘን ነበር። ይሄን ሳህን የያዝንበት ንፋሱ ገደል ውስጥ ነው የወሰደው። ገደል ውስጥ ከቶት ነው። ይሄን ይመስላል ገጠር። በጣም ደስ በስኪ በዛታ። ዋው በጣም ነው ደስ የሚለው። እግዚአብሔርን በጣም ደስ አላለሽም? የሆነ አዲስ አየር፣ አዲስ መንፈስ አልወሰድሽም? በጣም አዲስ አየር፣ አዲስ መንፈስ እንደምትወዱት ምንም አይነት ጥርጥር የለም። ይሄ በጣም ደስ የሚለው ደግሞ እሱ ጋር ያለው ቪው አምረም። አንቺ እንዳትወድቂ ሲያምር አትጠይቁኝ፣ እግዚአብሔርን አትጠይቁኝ። ይሄ ወንዙ አገሩ አዝመራው ምናምን እዩ። ዋው በጣም ያምራል። አይገልጸውም ማለት በጣም ቃል የለኝም እኔ። በነገራችን ላይ እዚህ ቦታ ሁሉ ነገር ተሟልቶልሽ ስትኖሪ ብትባይስ ያሰላል። በጣም ነው ደስ የሚለው። እግዚአብሔርን ነው የምላችሁ። በጣም ይሄ እኮ ምን እንደሚመስል አየሩ ቪው እንዴት ደስ እንደሚል በቃ የሆነ መንፈሳችሁ ነው የሚታደሰው። የወንዙ ድምጽ ራሱ የውሃው ድምጽ ይሰማል እዚህ ድረስ እሺ ሲል ማለት ነው። ይታያችኋል? ሁላችሁ እዛ ያለው ወንዝ ያውና ያው እዛ መሀል ላይ ዋው። ቤተሰቦቻችን የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ቪዲዮ አሪፍ አዝናኝ የሚሆን ቪዲዮ ይዘንላችሁ እንመጣለን። የዛሬው ቪዲዮአችን የዛሬው ውሏችን ይሄን ይመስል ነበረ። በቀጣይ ቪዲዮ አሪፍ ይዘን ስንመጣ እስከዛው እናንተም እኛንም ፈጣሪ በሰላም እዛው ያደርሰን። እንወዳችኋለን። እንግዲህ ሰብስክራይብ እያረጋችሁ ሼር ላይክ እያረጋችሁ አበረታቱን። ተጎናችሁ ቁሙ፣ ተጎናችን ሁኑ። እንወዳችኋለን። መልካም ፋሲካ ዓመት በዓል እየደረሰ ስለሆነ የፋሲካ ዓመት በዓልም እየደረሰ ስለሆነ መልካም የፋሲካ ዓመት በዓል እያልኳችሁ ከዚሁ እንሰናበታችኋለን። ሰላም ሁኑ። እዚህ ላይ ሳት ብላኔ በቃ አይራራ ወንዝ ነው የምገኘው እና ይሄን ይመስል ነበር። እኔ በጣም ነው ደስ ያለኝ እግዚአብሔር ማለት ነው። ዛሬ በጣም ነው ደስ ያለኝ። ለምን እንደሆነ ታውቂያለሽ? የሆነ ደስ የሚል አየር፣ ደስ የሚል መንፈስ ነው እና ያየሁት። በቃ ድብርታችሁ ራሱ ነው የሚለቃችሁ። ጠበል እንደገባችሁ ነው የምታስቡት። ስለዚህ እንወዳችኋለን። ጋራ ሸንተረሩ ይህንን
ይመስላል። ይሄንን ይመስላል። ምክንያቱም በጣም ነው ደስ የሚለው እግዚአብሔርን። ጋይስ ቻው በቃ